ሰላም ጤና ይስጥልን እንደምሰነበታችሁ። እንኳን ወደ ቶኒ ዩቲዩብ ቻናል በሰላም መጣችሁ። ሰብስክራይብ ላይክ እያደረጋችሁ አበረታቱኝ። እንዲሁም ሰብስክራይብ እና ላይክ አድርጋችሁ የምታበረታቱኝ አመሰግናለሁ። በላይክ ጀምሩ። ዛሬ ደግሞ በቪዛ አሰራር መጥቻለሁ። በጣም የሚያምረውና ስፖንጅ የሚመስለውን ቪዛ እንዴት አድርገን ነው ከቤታችን የምናዘጋጀው አብረን የምናዘጋጅ ይሆናል። በቀላሉ መንገድ ከቤታችን እናዘጋጃለን ማለት ነው። አሁን የሚያስፈልጉን ግብአቶች ዱቄት ግብአቱን እናንተ መጨመርም መቀነስ ትችላላችሁ። ከዛ 2 የሾርባ ማንኪያ ስኳር እጠቀማለሁ። 1 ሾርባ ማንኪያ ካሜራ ወይንም እርሾ እጠቀማለሁ ማለት ነው። ከዛ በደንብ አድርጌ አደባልቀዋለሁ። የፍጣየርና የቪዛ ቦስታቦኩ ጨው አትጠቀሙት። ጨው የምንጠቀም ከሆነ ቶሎ አይነሳልንም። ከዛ ዘይት ትንሽዬ እንጨምራለን። ከዛ ደግሞ እንደዚሁ ውሃ። እኔ ወተት አልጠቀመም እዚህ ጋር እንቁላልም አልጠቀመም ማለት ነው። ከዛ በዚህ አይነት መንገዱ እናዋሂደዋለን። ከዛ ዛሬ በእጄ ነው ማቦካ፣ ማሽን አልጠቀምም። ውሃ ደግሞ ስንጠቀም አንድ ላይ መጨመር የለብንም። ከዛ በእጃችን በደንብ አድርገን ማሸት ይኖርብናል። ደግሞ ስናሽ ወይ ዘይት ምንም ነገር መጠቀም የለብንም። ትንሽ ውሃ ጠብ ጠብ ያደርገን ነው ቢሆን ማብካት ማሸት ያለብን ማለት ነው። በዚህ መልኩ እኔ በደንብ አድርጌ አቦክቸዋለሁ። መጨረሻ ላይ ትንሽ ዘይት እጠቀማለሁ ማለት ነው። በሆነ አስተካክዬ ለመሽፈን ማለት ነው። እንደዚህ ካስተካከልኩኝ በኋላ ከ1 ሰዓት በኋላ ተመልሼ እመጣለሁ። እኔ ሳቦካ ረጅም ታይም አይቆይም፣ ቶሎ ነው የሚነሳልኝ ማለት ነው። በዚህ መልኩ ጨርሻለሁ። ከ1 ሰዓት በኋላ በወይ ተነስቶልኛል። አሁን ፓትራይን አዘጋጅኩኝ። ከላይ ደግሞ የተጠቀምኩት ዝብዳ ነው። እኔ እናንተ ዘይትም መጠቀም ትችላላችሁ። ዝብዳ ማለት ደግሞ የገበታ ቅቤ ነው። ገዛ መጀመሪያ እጄን በዘይት ነክረዋለሁ። እኔ ያቦካሁት ብዙ ስለሆነ 2 ነው የመጋገረው። ከዛ በዚህ መልኩ በሆነ እናስተካክላለን። ከዛ ለተወሰነ ደቂቃ ሸፍነን እናቆየዋለን ማለት ነው። ሸፍነን አቆይተን ሲነሳልን ስናመቻች በጣም ነው የሚያምረው ማለት ነው። ሞር ደግሞ ሲበስል በጣም ይነሳል ማለት ነው፣ ይወፍራል። ፓትራው ላይ ተጠቀምኩት። ትንሽዬ ዝብዳ አደረኩት። ከላይ ደግሞ ትንሽዬ ዱቄት ጨምሬበታለሁ። ከሸፈናችሁ በኋላ ከተወሰነ ደቂቃ በኋላ ስትመለሱ በዚህ መልኩ ታገኛላችሁ። ከዛ እኔ በእጄ ነው ዲዛይን የማወጣ፣ ቀስ አርጌ ሁሉ ቦታ አዳርሳለሁ ማለት ነው። ከዛ በሾካ ማንኪያ ወደ ውስጥ ወጋ ወጋ አረጋለሁ፣ ወደ ውስጥ እንዲገባው ማለት ነው ግብአቶቹ የምጠቀማቸው። ከዛ ሳልሳ ወይንም ማጁን ጥማጥም አዘጋጅቻለሁ። እዚህ ጋር ትንሽ ዘይት ተጠቅሜ እሳት ላይ ለብ አድርጌዋለሁ። እዚህ ጋር ሾካው የምጠቀመው ወደ ውስጥ እንዲገባልኝ ነው። ከዛ ሳልሳውን ከላይ ቀባዋለሁ። ሳልሳ ደግሞ የማትጠቀሙት ቲማቲም ፈጭታችሁ ተጠቀሙት ማለት ነው። በጣም ነው የሚያምረው። ከዛ ትንሽዬ ጨው ደግሞ ጨምሩበት። ከዛ ጅብን ሙስሊላ ከላይ ጨምርበታለሁ። ከዛ እዚህ ጋር እኔ የጠቀምኩት የዶሮ ስጋ ነው። ቀድሜ ሰርቻለሁ።
ከዛ ፍልፍል ሎሚ ትልቁ ቃሪያ ነው የተጠቀምኩት። ከዛ ዘይቱን የወይራ እንደው ስሙ የወይራ ዘይት የሚለው ፍሬውን የተጠቀምኩት እዚህ ጋር የወይራ ዘይቱን ማለት ነው። እዚህ ጋር ጅብል ምዝላውን ጨምር ማድረግ አለብን። ቃሪያውንም እንደዚህ ቃሪያውን በሰዓት አታስነኩት፣ ዝም ብላችሁ ከትፋችሁ ማድረግ ያለባችሁ ስለሚመስል ማለት ነው ከኦቨን ውስጥ። ከዛ እነዚህ ጥቋቁሮች ዘይቱን ይባላል በአረበኛ። ከዛ ከላይ ደግሞ ሳልሳውን ትንሽዬ ጨመርኩበት። ከላይ ደግሞ ዘይት ጨመርኩበት። ከዛ ከላይ ደግሞ ሰሊጥ ነው ትንሽ በተን ያደረኩበት ማለት ነው። ከዛ ኦቨን ውስጥ ከቆየ በኋላ በዚህ መልኩ ወጦልኛል ማለት ነው። በጣም ነው የሚያምረው። ሁላችሁም ከቤታችሁ ሆናችሁ ሞክሩት፣ ጀርቡት። አስተያየት ኮመንታችሁን ደግሞ በኮመንት አስቀምጡልኝ። ማስተካከል ያለብኝ ነገር እንዳስተካከል ወይንም እንድሰራላችሁ የምትፈልጉት ነገር ካለ እንድሰራላችሁ ማለት ነው። በዚህ መልኩ ቪዛዬን ጨርሻለሁ። እኔ ሁለቴ ነው የምጋግረው፣ ቤተሰቦቼ ብዙ ስለሆኑ በዛ አድርጌ ነው የምሰራ። እዩት እንዴት እንደሚያምር በጌታ ስም። በቀላሉ ቤታችን በዚህ መልኩ ጋግረን መጠቀም እንችላለን ማለት ነው። በጣም ነው የሚያምረው። አፍያ ብያለሁ። እንግዲህ አብራችሁ የነበርኩኝ ትሁን ነኝ። ሰብስክራይብ ላይክ እያደረጋችሁ መልካም